መንገዴን አቅናው መንገዴን አቅናው መንገዴን አቅናው መንገዴን። ጤና ይስጥልኝ ውድ የቻናላችን ቤተሰቦች እንደምሰነበታችሁ፣ ሰላም እግዚአብሔር አይለየን። ዛሬ በክርስትና ታሪክ ውስጥ በጣም ወሳኝና ጠዳፊ ከሆኑ መልእክቶች አንዱን ይዘንላችኋል። ተዘጋጅታችሁ ኑሩ የሚለውን ኃይለ ቃል አንስተን እንነጋገራለን። ይህ ኃይለ ቃል በሺዎች ለሚቆጠሩ ዓመታት የተነገረ ቢሆንም ዛሬ ባለንበት ዘመን ግን የበለጠ አሳሳቢ በመሆን ዘውትር ማስታወስ ስለሚገባ ለምንድን ነው ሁልጊዜ ዝግጁ መሆን ያለብን? ምን እየጠበቅን ነው? የሚለውን ስለምናነሳ እስከ መጨረሻው ድረስ አብራችሁን እንድትቆዩ በአክብሮት እንጋብዛለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ጌታችን መድኃኒታችን ኢየሱስ ክርስቶስ በተራራ ስብከቱ ለደቀ መዛሙርቱ ስለ ዓለም ፍጻሜና ስለ ዳግም ምጽአቱ ሲያስተምር ነበር። ለደቀ መዛሙርቱ ስለ መጨረሻው ዘመን ሚስጥሮችም ነግሯቸው ነበር። በዚህ ተራራ ላይ ደቀ መዛሙርቱ ሶስት ዋና ዋና ጥያቄዎች ጠይቀውታል። አንደኛ ቤተ መቅደሱ መቼ ይፈርሳል የሚል፣ ሁለተኛ የመምጣት ምልክትስ ምንድን ነው ንገረን ብለውታል። ሶስተኛው ደግሞ የዓለምስ መጨረሻው መቼ ይሆናል ነበር ያሉት። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ለእነዚህ ጥያቄዎች ምላሽ ከሰጠ በኋላ የውይይቱ ዋና ነጥብ እና ቁም ነገር ምልክቶቹን መቁጠር ሳይሆን ሁልጊዜ ዝግጁ ሆኖ መገኘት እንዳለባቸው ነበር ያስገነዘባቸው። ስለዚህ እናንተ ደግሞ ተዘጋጅታችሁ ኑሩ፣ የሰው ልጅ በማታስቡበት ሰዓት ይመጣልና። እንግዲህ ምግባቸውን በየጊዜው ይሰጣቸው ዘንድ ጌታ በቤት ሰዎቹ ላይ የሾመው ታማኝ ልባም ባሪያ ማን ነው? ጌታው መጥቶ እንዲህ ሲያደርግ የሚያገኘው ባሪያ ብፁዕ ነው። እውነት እላችኋለሁ ባለው ሁሉ ይሾማል። አገልጋዩን ታማኙን ሰው አምላካችን እግዚአብሔር በመንግስቱ ይሾመዋል ይላል በማቴዎስ ወንጌል ምዕራፍ 24 ቁጥር 44 ላይ። ከ43 እስከ 45 ያለውን ብናነበው ሙሉ እንትኑን እናገኘዋለን ኃይለ ቃሉ። ይህ ቃል የጌታ መምጣት ጊዜ አለመታወቁን በሕይወታችን የዝግጁነት መነሻ እንድናደርግ ያደርጋል። ቃሉ ጥልቅ እና ምስጢራዊ መሆኑን ለማስረዳት አምላካችን በርካታ ምሳሌዎችን ሰጥቷል። ከነዚህ ውስጥም የታማኙና የሰነፉን ባሪያ ምሳሌ አቅርቦልናል። በሌባ መስሎ አስረድቷል። እንደገና የኖህ ዘመንን ሰዎች አንስቶ በምሳሌ አስረድቷል። መዘጋጀት እንዴት እንዳለብን። ዝግጅት ለምን ያስፈልጋል? እንግዲህ ዝግጅት ማለት ቅድመ መሰናዶ ነው። በመጽሐፈ ምሳሌ ምዕራፍ 6 ቁጥር 6 ላይ ጠቢቡ ሰለሞን እንደነገረን አንተ ታካች ወደ ገብረ ጉንዳን ሂድ፣ እነሱን ተመልከት፣ መንገዱንም ተመልክተ አቅና፣ ከእነርሱም ይልቅ ብልህ ሁን። ጌታ ሳይኖረው መሰማሪያ ሳይኖረው የሚያሰማራውም ሳይኖር መብሉን በበጋ ይሰበስባል፣ በመከርም ጊዜ በሰፊ ቦታ ያስቀምጣል እንዳለን አንድ ክስተት ከመከሰቱ በፊት መጠንቀቅ ማለት እንደሆነ ያስረዳናል ማለት ነው። አስቀድመን መዘጋጀት። ገብረ ጉንዳን ምግቡን አስቀድሞ እንደሚያዘጋጅ በማይሰራበት ጊዜ እንደሚመጣ አውቆ አስቀድሞ ምግቡን ያከማቻል። ከነሱ ተማር እንዳለን ጠቢቡ ሰለሞንም ዝግጅት አንድ ክስተት ከመከሰቱ በፊት አስቀድመን የምናደርገው ነገር ነው። እንግዲህ ዝግጅት ማለት ያለ ስራ አለመቀመጥ ማለት ነው። አንድ አስቀድሞ ወደፊት ለሚመጣ ነገር እየሰሩ እየተዘጋጁ መጠበቅ ሲሆን በመጽሐፈ ኢዮብ ምዕራፍ 3 ቁጥር 26 ላይም ተዘልዬ አልተቀመጥኩም አላረፍኩም እንደተባለ ማለት ነው። መስራት፣ መዘጋጀት፣ አስቀድሞ ዝግጅት ይሄ ነው። አስቀድሞ የሚደረግ ነገር ነው። ዝግጅት የሚያስፈልገው ኢየሱስ ክርስቶስም መምጣቱ ድንገተኛ ስለሆነ ነው። የአምላካችን መምጣት ስለማናውቀው አስቀድመን ተዘጋጅተን መጠበቅ አለብን። ጌታ እንዳስተማረ የኖህ ዘመንን አለሱ የጥፋት ውሃ ይመጣል ሲባሉ ተዘጋጁ ሲባሉ 100ውን ዘመን ተደስተን ጨፍረን በቀሪው 20 ዘመን እንዘጋጃለን እንመላለሳለን ሲሉ ሲጨፍሩ ኃጢአት ሲሰሩ ሲበሉ ሲጠጡ ተዘልለው ተቀምጠው ነበር። ሰዎች ይበሉ ነበር፣ ይጠጡ ነበር፣ ይጋቡና ያጋቡ ነበር እንዳለ ጌታችን በዚህ በማቴዎስ ወንጌል ላይ እንደነገረን።
ማንም የሚመጣውን ታላቅ ጥፋት አላሰበም ነበር። የሰው ልጅ ዕለታዊ ነገር እንጂ ዘላለማዊ እውነቱን የመዘንጋት ከባድ ችግር አለበት። በድንገት ግን ውሃው መጣና ሁሉንም ጠራረጋቸው። የጌታ መምጣትም እንደዚያ ነው። እንደ ኖህ ዘመን እያሳሳቀ ነው። ድንገት ነው የሚመጣው። ባለሙያ ጩኸት ውስጥ ተኝተን ሳለን ድንገት የጌታ ብርሃን ብልጭ ይላል። የጌታ ሊመጣ ይችላል። የኖህ ዘመን ሁኔታ የክርስቶስ ዳግም መምጣት ዘመን የሚመሳሰል ነው። በዓለም ውስጥ እኛ ሰዎች ዛሬ በንግድ ሥራ፣ በመስራ፣ በመዝናኛ፣ ባለሙያ ምኞት ተውጠን ትዝ አይለንም። በእያንዳንዱ በስራችን ተውጠን ተጠምደን ለነፍሳችን ጊዜ የለንም። ስጋችንን ብቻ ስናሳድድ ሰላም ነው ደህና ነን እያልን በሚል የሐሰት እምነት ውስጥ ነው ያለነው። የሚመጣውን ታላቅ ክስተት ድንገተኛነትና ሁለንተናዊነት የረሳን ነው የሚመስለው። ዛሬ ዓለሙን ስናይ፣ ዘመናችንን ስናይ ሁላችንንም ክብር ጎሎናል፣ ከእግዚአብሔር ርቀናል፣ ከሌተ ከሌ ሳለን። ስለዚህ ተዘጋጅታችሁ ኑሩ የሚለው ቃል የዘመኑን መዘናጋት ፈልቅቆ የሚያነቃ ኃይለ ቃል። ለዚህ ነው ዛሬ ይህንን ልናነሳ የወደድነው። ጌታችን አምላካችን መድኃኒታችን የክርስቶስ የድንገተኝነት ባህሪን ለማጉላት የሌባው ምሳሌ ጨመረልን። ባለቤቱ ሌባ በተኛው ጊዜ እንደሚመጣ ቢያውቅ ኖሮ በነቃ ነበር። ነገር ግን ባለማወቁ በተዘናጋበት ሰዓት ተዘርፏል ብሎ አስተምሯል። ጌታ ክርስቶስ የሚመጣበት ጊዜ ማንነቱ ተሰውሯል ማለት የሆነ የሰው ልጅ ዘወትር ነቅቶ እንዲኖር ነው። በየዕለቱ ለዚያ ታላቅ ቀን ዝግጁ ሆኖ እንዲገኝ ለማስገደድ ነው። መዘጋጀት ማለት ዕለታዊ የህይወት ምርጫዎቻችን ሁሉ ከእግዚአብሔር ፍቃድ ጋር መስማማት እንዳለበት ማለት ነው። ዝግጁነት የሚለካው በምን ያህል ታማኝነት እንደምናገለግለው ነው። ቅድም ጌታ ታማኝ ባሪያውን ጠቅሶ እንዳስተማረው አምላካችን መድኃኒታችን ክርስቶስ ታማኝ ልባም ባሪያን ጠየቀ። ይህ ባሪያ ጌታው እስኪመጣ ድረስ ስራውን አልዘነጋም፣ ምግባቸውን በየጊዜው ይሰጣቸው ነበር። ይህ ባሪያ ዛሬ ባለንበት ቦታ እግዚአብሔር የሰጠንን አደራ በትጋትና በፍቅር መፈጸም እንዳለብን ያስተምረናል ማለት ነው። ኃላፊነትን በታማኝነት መወጣት፣ ቃሉን ማስተማር፣ በጎ ምግባር መስራት፣ ለልጆቻችን፣ ለትዳራችን፣ ለጓደኛችን፣ ለሀገራችን በታማኝነት መቅረብ፣ መስራት፣ ማድረግ። ይህን ነው እንግዲህ እውነተኛ የዝግጁነት ልብስ። ጌታ ሲመጣ ስራችንን ስናከናውን ቢያገኘን ምንኛ ደስ ይለናል። እውነተኛ ስራ፣ ከኃጢአት የራቀ ስራ። ይህ ማለት ህይወታችንን በአገልግሎት፣ በበጎ ምግባር፣ በእምነት መምራት ማለት ነው። እያንዳንዱ የህይወታችን ጉዞ ከእግዚአብሔር ጋር ማድረግ እንዳለብን ነው የሚያስተምረው። ጌታ ሲመለስ ያንን ባሪያ ሲያደርግ ቢያገኘው ያ ባሪያ ምን ያህል ምስጉን ነው። በማቴዎስ ወንጌል ምዕራፍ 24 ቁጥር 46 ላይ እንደገለጸው ሽልማቱ ደግሞ እጅግ ታላቅ ነው። በእውነት እላችኋለሁ ባለው ሁሉ ላይ ይሾማል አይደል ያለው ቁጥር 47 ላይ። ስለዚህ ዝግጁ መሆን ማለት መንፈሳዊ ድንጋጤ ይዞን በድንጋጤ እንድንኖር ሳይሆን ዛሬ ባለንበት ቦታ እግዚአብሔር የሰጠንን አደራ በትጋትና በፍቅር እየፈጸምን የጌታን መምጣት መጠባበቅ ነው። የዘገየ የሚመስለን የጌታ መምጣት ለኃጢአትና ለቸልተኝነት መነሻ መሆን የለበትም። የቸልተኝነት ዋጋው እጅግ ከፍ ያለ ነው። ጌታ ባልጠበቅነው ባላወቅነው ሰዓት መጥቶ ይቀጣናል፣ እድል ያሳጠናል። ቸልተኝነት ማለት እኛን ለመጠበቅ ጌታ የሰጠንን ጊዜና እድል ማባከል ማለት ነው። አስሩ ደናግላን ታሪክ፣ 10 ቆነጃጅቶችን ታሪክ ማሰብ ጥሩ ነው። ምግባርና ሃይማኖት ይዘን መገኘት አለብን። 5 ሰነፎች ዘይት ሳይዙ እሳቱን ብቻ ሃይማኖት ብቻ ይዘው እንደተገኙ ከዛ እንዳንሆን መጠንቀቅ ያለብን ይመስለኛል። እንግዲህ ተዘጋጅታችሁ ኑሩ የሚለው ቃል የሰው ልጅ በማታስቡበት ሰዓት ይመጣልና የሚለውን ነው የሚያስረዳን። ለሁለት ዋና ዋና እውነቶች ያዘጋጀናል። አንደኛ የሞታችንን ሰዓት አናውቀውም። ያንን በማሰብ ነው።
የምንሞትበት ጊዜ አይታወቅም። ትናንትና የነበረው ዛሬ ላይኖር ይችላል። ዛሬ ያለው ደግሞ ነገ ላይታይ ይችላል። ሞት በድንገት እንደ ሌባ ይመጣል። ካልተዘጋጀን የእኛ ምጽአት ሞታችን። የነቃ ግን ቤቱ አይዘረፍም። የነቃ ግን ሳይሞት ከኃጢአት ይርቃል፣ በጎ ምግባር ይሰራል። ሁለተኛው የዳግም ምጽአትን ቀን ነው የሚያመለክተው። ልክ እንደ ነጎድጓድ ማንም ባልጠበቀው ቅጽበት ጌታ በታላቅ ክብር ይመጣል። ያኔ ካልተዘጋጀን በጣም ከባድ ነው። ተዘጋጅታችሁን ኑሩ የሚለው ጥቅስ እንግዲህ የክርስትና ሕይወት መሰረታዊ መርህ ነው ማለት ነው። የጊዜን አጭርነት ማወቅ አለብን። ጊዜው አጭር ነው። ዓለማዊ ነገሮች ሁሉ ያልፋሉ። የጌታ መምጣት ግን የማይቀር ነው። ሩቅ የመሰለን ይህ ጊዜ ይደርሳል። አንደኛ ሞታችን የራሱ መጽሐፍ ስለሆነ በንቃት መኖርም ያስፈልጋል። የተዘናጋ ሕይወት ትቶ በእምነት በጸሎትና በበጎ ስራ መመላለስ ያስፈልጋል። በአደራ መጽናት ያስፈልጋል። እግዚአብሔር የሰጠንን ጸጋና ችሎታ ለሌሎች አገልግሎት ማዋል፣ የተሰጠንን አደራ ትዳራችንን የሚሆን በታማኝነት፣ ስራችንን የሚሆን በታማኝነት፣ ጓደኝነታችንን በታማኝነት፣ ሃይማኖታዊ አገልግሎታችንንም በታማኝነት እስከ መጨረሻው ድረስ በታማኝነት መጽናት ያስፈልጋል ማለት ነው። እንግዲህ በአጠቃላይ የምንዘጋጀው ለሁለት ነገር ነው። አንደኛ ጌታችን አምላካችን መድኃኒታችን ክርስቶስ የሚወጣበት ጊዜና ሰዓት ስለማይታወቅ ሁልጊዜ ተዘጋጅተን መጠበቅ አለብን። እንዲሁም የምንሞትበት ጊዜና ሰዓት አይታወቅምና ሁልጊዜ መዘጋጀት። ሁለተኛ መንግሥተ ሰማያትን ለመውረስ ነው። በማቴዎስ ወንጌል ምዕራፍ 25 ቁጥር 34 ላይ እንደተገለጸው እናንተ የአባቴ ብሩካን ዓለም ሳይፈጠር ተዘጋጀላችሁ መንግሥት ተወርሱ ዘንድ ኑ በማለት ጌታችን ተናግሯል። ቅዱስ ዮሐንስ በጻፈው በራዕየ ዮሐንስ ላይ ወደ ሕይወት ዛፍ ለመድረስ ስልጣን እንዲኖራቸው በደጆቹ ወደ ከተማይቱ እንዲገቡ ልብሳቸውን የሚያነጹ ብፁዓን ናቸው በማለት ተናግሯል። በራዕየ ዮሐንስ ምዕራፍ 22 ቁጥር 14 ላይ በዚህ መልክ ነው እንግዲህ መዘጋጀት የሚያስፈልገው። ለዚህ ሁለት ነገሮች ለማሟላት እንግዲህ ተዘጋጅታችሁ ኑሩ። ብዙ እንግዲህ እስካሁን አውርተናል የሚለውን ቃል ዝግጅት በምን ይገለጣል ነው። እንግዲህ መዘጋጀት በብዙ መልክ ይገለጣል። አንደኛ በንስሐ ነው የምንዘጋጀው። ዝግጅት በንስሐ ይገለጣል። መጥምቀ መለኮት ቅዱስ ዮሐንስ የስብከቱ መጀመሪያ ያደረገው ቃል መንግሥተ ሰማያት ቀርባለችና ንስሐ ግቡ የሚለው ነው። በማቴዎስ ወንጌል ምዕራፍ 4 ቁጥር 17 ላይ እንደተገለጸው ንስሐ ለመንግሥተ ሰማያት የምታበቃ መታወቂያችን ናት፣ የምታዘጋጀን ነች። ንስሐ ነፍስን የምታድን ውስጣዊ ማንነታችንን የምታጠራ ናት። በንስሐ መዘጋጀት ያስፈልጋል። ጌታችን ባልታወቀው ቀን ይመጣል። ነቅቶ ልብሱን የሚያነጻ ብፁዕ ነው እንዳለ ቅዱስ ዮሐንስ ቅድም እንዳየነው በራዕየ 16 ላይ እንደገና በአንደኛው ዮሐንስ ምዕራፍ 1 ቁጥር 8 ላይ ኃጢአት የለብንም ብለን ራሳችንን እንዳናታለን። ኃጢአት ማለት በሰውና በእግዚአብሔር መካከል ያለውን ግንኙነት የሚያሰናክል እንቅፋት ነው። ስለዚህ ኃጢአታችንን በንስሐ ማጠብ ያስፈልጋል። በንስሐ መዘጋጀት ያስፈልገናል ማለት ነው። ሁለተኛው የምንዘጋጀው ሥጋው ደሙን በመቀበል ነው። አገልግሎታችን ሊጠናከር የሚችለው ከእግዚአብሔር ጋር ያለ ግንኙነት ሊጠነክር የሚችለው በሥጋው ደሙ ስንታሰር ነው፣ ስንወሰን ነው። ሥጋውን ስንበላ ደሙን ስንጠጣ ነው። ጌታችን መድኃኒታችን የክርስቶስ ወደዚች ምድር የመጣው ለእኛ ለኃጢአተኞች ነው። የኃጢአት መድኃኒት ነው፣ ለጻድቃን አይደለም። ንስሐ ገብተን በንስሐ ታጥበን ቅዱስ ሥጋውን ክቡር ደሙን መቀበል አለ። ሶስተኛው በፍቅር መኖር ነው። ቅዱስ ጳውሎስ ፍቅር የሕግ ሁሉ ፍጻሜ ነው እንዳለ በሮሜ መልእክቱ ምዕራፍ 13 ቁጥር 10 ላይ እኛ ክርስቲያኖች የምንናገረውን ነው የምንተገብረው ወይ የምንኖረው የምንናገረውን ነው ወይ? ራሳችንን መመርመር ይጠበቅብናል። ግብዝነት የሌለን ፍቅር ለሁሉም ማሳየት ያስፈልጋል። ፍቅራቸው ያለ ግብዝነት ይሆን እንደተባለ
ከአመፃ ብዛት የተነሳ የብዙዎች ፍቅር ትቀዘቅዛለች እንደተባለ አሁን የምናየው ነገር ሁሉ ይህ ነው። እኛ የምንናገረው መኖር አለብን። በፍቅር መኖር አለብን። በፍቅር መኖር ስንጀምር እግዚአብሔር እናየዋለን። እርሱ በእኛ ይከብራል። አምላክነቱን እኛም እናውቋል። እርሱም እኛን ይጠብቀናል። በሃይማኖት ፍቅር አለ። ሃይማኖት ያለው ሰው እግዚአብሔር አለው። ሃይማኖት ያለው ሰው ፍቅር አለው። ሃይማኖት ያለ ሰው መንግስተ ሰማያት የእርሱ ናት ማለት ነው። ግን ሃይማኖት ብቻ ሳያጸድቅ እምነትን ከመግባር ያዕቆብ 4 ላይ እምነት ያለ ስራ የሞተ ነው እንደተባለ ሃይማኖታችንን በስራ መግለጽ ያስፈልግ። በፍቅር ቅዱስ ጳውሎስ በመልእክቱ ምሕረት፣ ርኅራኄ፣ ቸርነት፣ ትሕትና፣ የዋህነትና ትዕግስትን ልበሱ ብሎ በነገረን መሰረት በቆላስይስ ምዕራፍ 3 ቁጥር 12 ላይ ሁሉ ነገራችን የሚከናወኑ በትሕትና ሁሉ በመታዘዝ ሊሆን ይገባል። አገልግሎታችን በዛ ልክ ሊሆን ይገባል። ትሕትና ውስጣችን ካለ እግዚአብሔር ከኛ ጋር ይኖራል። ዝግጅት ይሄ ነው፣ በፍቅር መኖር። ወንድሙን እያየ የማይሆን አምላኩን እንዴት ይወዳል ብሎ ጌታ እንደነገረ፣ ስለዚህ በፍቅር መዘጋጀት ያስፈልጋል። በትሕትና በቸርነት ልንኖር ይገባል። ትሕትናን ትዕግስትን ገንዘብ በማድረግ ወደ እግዚአብሔር በንስሐ በመመለስ በሃይማኖት ጸንቶ መኖር አስፈላጊ። ይሄ ነው እንግዲህ ዝግጅት በፍቅር። ሶስተኛ በጾም በጸሎት በመወሰን ነው የምንዘጋጀው። በጾም በጸሎት ያልታገዘ ክርስትና ህይወት ባዶ ቃል። ምክንያቱም አምላካችን እግዚአብሔር የምናገኝበት ሆነ ጸሎት ምሕረቱን የምንለምነው በጸሎትና በጾም ስንወሰን። ጌታችን አምላካችን መድኃኒታችን ክርስቶስ አምናችሁ በጸሎት የምትለምኑትን ሁሉ ትቀበላላችሁ በማለት አስተምሮናል። በማቴዎስ ወንጌል ምዕራፍ 21 ቁጥር 23 ላይ በጸሎት አምነን ስንኖር የጎደለ ይሞላልናል፣ ከጠፋንበት ይመልሰናል። ስራችን ሁሉ አገልግሎታችን ሁሉ የፍቅር አገልግሎት ይሆናል። በጸሎት የታገዘ ጾም ደግሞ ለክርስቲያናዊ ህይወታችን እጅግ ጠቃሚ ነው። ራሳችንን እንገዛለን፣ ከኃጢአት እንርቃለን፣ እንወሰናለን። ማንኛውም ችግርና መከራ አልፈን በሃይማኖት ጸንተን እንድኖር ይረዳናል። ቅዱስ ቤተክርስቲያናችንም ለዚህ ተግባር ይረዳን ዘንድ ነው እንግዲህ አጽዋማትን በወቅቶች ከፋፍላ እንጾም የምታደርገን። 7 የአዋጅ አጽዋማት ሰርታልን አለች። ደግሞ ሌሎች የፍቃድ ጾሞችም አሉ። አምላካችን እግዚአብሔርን እያመሰገንን ወቅቶቹን ጠብቀን እንግዲህ ራሳችንን ለመግዛት ለመዘጋጀት ከኃጢአት ለመራቅ እንጾማለን ማለት። ስለዚህ በጾም በጸሎት በህጉና በስርዓቱ መኖር ያስፈልጋል። ለዚህም ሁልጊዜ ተዘጋጅቶ መኖር ያሻል ማለት። ዛሬውኑ ንስሐ እንግባ፣ ዛሬውኑ በጎ ስራ እንጀምር። ጌታ ሲመጣ በታማኝነት ያገኘን ዘንድ ራሳችንን እናዘጋጅ። አምላካችን እግዚአብሔር ተዘጋጅተን እንድንኖር መንግስቱን እንድንወርስ ቅዱስ ፈቃዱ ይሁንልን። ውድ ቤተሰቦቻችን የዛሬውን መልእክት እንግዲህ ከወደዳችሁት ላይክ አድርጉት፣ ለሌሎች ሼር በማድረግ አጋሩት። ቤተሰብ ያልሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። አስተያየታችሁንም ካላችሁ ማስተያየት በሀሳብ መስጫ ሳጥን ውስጥ አስቀምጡልን። ለዛሬው አበቃን። የእግዚአብሔር ቸርነት፣ የእመቤታችን አማላጅነት፣ የቅዱሳን ረድኤትና በረከት አይለየን። ወስብሐት ለእግዚአብሔር።